ሴቶች በሉ 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 ተነሱ፣ ወደ ኩሽና ሌስኩ አላችሁ። ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ለሁላችሁ ደግሞ ውድ ቤተሰቦቼ የምወዳችሁ፣ ሰሞኑን ጠፍቼባችኋለሁ። በጣም ይቅርታ፣ አልተመቸኝም። በዛ ነው የጠፋሁት ስላልተመቸኝ ማለት ነው። እና አሁን በሉ መክተፊያችሁን፣ ብላችሁን፣ ድስታችሁን ተሸክማችሁ ወደ ኩሽና ያላችሁ እዚህ ጋር ሩዝ በስጋ ለመስራት የተደፋደፍኩ ነበረና እና ሽንኩርቴን መጀመሪያ አቁላልቼዋለሁ። ያው እንግዲህ በአንድ እጅ ይዤ በአንድ እጅ ደግሞ ስለምሰራ ስለማይመቸኝ ነው። ሽንኩርቴን መጀመሪያ አቁላለው አበሰልኩት በዘይት አድርጌ ማለት ነው። ትንሽዬ ዘይት፣ እንደውም የገበታ ቅቤ ነው ያደረኩት። ያው እናንተ ከፈለጋችሁ ዘይት ማድረግ ትችላላችሁ። የገበታ ቅቤን ጨመርኩ። ከዛ ማሰልኩ። ከዛ ሽንኩርቴ ስበስል እንደዚህ ስጋዬን ጨመርኩና ማሸት ጀመርኩ። እናቴ እንደተለመደና ያንን ጠላቴን እንደዛ እንትን ያሉኝን ሰዎች እያሰብኩ እነሱን እየረገጥኩ ማለት ነው። ርግጥ አንድ የምጠሉ ሰው የለም ቦታችሁ። እሱን እያሰባችሁ ርግጥ እሽት ታደርጋላችሁ ማለት ነው። እና አሸው ይላችኋለሁ። አሽቼ እንደዚህ እንትን ካልኩኝ በኋላ በደንብ አሽቼ እንትን ከሽንኩርቱ ጋር በደንብ ካዋሃድኩት በኋላ እንደዚህ ሳልሳ ጨመርኩበት። ቀለል ያለ ነው፣ ሰዓት የማያስደባችሁ ብዙ ቅመም ምናምን የማይፈልጋል። ቀለል ባለው ሰርታችሁ የምትገላገሉት እንደዛ አይነት ነገር ነው። እና ከዛ ሳልሳ ወረቀት ጋር እንትን ሄል እና ግርፈ ታውቃላችሁ፣ በእኛ ምን ነበር ሻይ ቅመሞች እና እሱን ጨመርኩ። ከዛ ጨው ጨመርኩ። መቼም ምግብ የምታጣፍጠው ነገር ብትኖር ጨው ነች። ጨው ከሌለ ሁሉም ነገር ቢጨመር ምንም ከንቱ ነው። እና እንደዛ አድርጌ ጨውን ጨመርኩና ጨው ብቻ ጨውና የአሁኖቹ ቅመሞች ብቻ ናቸው። ሌላ ቅመም ምንም አያስፈልግም። እና ከሳልሳው ጋር ማሸት ነው እላችኋለሁ። በደንብ እሽት አርጉትና ከዛ አርጋችሁት ካበቃችሁት በኋላ ውሃ ታፈላላችሁ ለብቻው። ከዛ ሳልሳውን በደንብ ካዋሃዳችሁት በኋላ እንደዚህ አሽታችሁ እንትን ካላችሁት ማለት ነው። ለተወሰነ ሰዓት ማሸት አለባችሁ፣ ለአንድ 5-6 ደቂቃ ማለት ነው። ሳልሳውንና ስጋውን ማለት ነው። እሺ ታርጋችሁት በደንብ ታዋህዱትና እንደዚህ ሰዓት ይወስዳል። እኔ በማብራቱ ድስት ነው የሰራሁት። ያው እረፍት ያደረኩ ክፍቱን አርጌ ማለት ሽንኩርቱ እንዲበስልልኝ እንትን ብዬው እና በደንብ ቅመሙና ስጋው በደንብ እንዲዋሃደልኝ ብዬ ነው ደግሞ እንትን ያረኩት፣ ክፍት ያረኩት ማለት ነው። ያው ጨመር ተደርጎ መከደን ይቻላል፣ ግን አይጣፍጥም። እና እዚህ ጋር ደግሞ ትኩስ ውሃዬን ጨመርኩበት እላችኋለሁ። ጨመርኩ መጥኝ የሚበቃኝን አይል ማለት ነው። ከዛ እንደዚህ መጥኝ ከከደንኩኝ በኋላ ታያችኋላ። እንደዚህ መጠንኩ ጨመርኩ። ከዛ እዚህ ጋር እየከደንኩት ነው። ከደንኩ ከዛ እዚህ ጋር ስላቁላላው 25 ደቂቃ ነው። ደቂቃ አልጨመረልኝ ብሎኝ ነው። ይሄን ጨርሶ ግን ሌላ ደቂቃ ጨምሬበታለሁ። እናንተ የፈለጋችሁትን አይል ማብሰል ትችላላችሁ። በኖርማል ድስትም ትችላላችሁ። እዚህ ጋር ስጋ የበሰለ ከአንድ 40 ደቂቃ በኋላ ተመለስኩ። ሩዜን አጠብኩ። ያያችሁ ስጋ ይስበስ እንዴት አባቱ እንደሚያምር። እኔ እኮ ባለሙያ ነኝ ያለ ስራ እንጂ ያበርኩ በቃ ባሌ ታድሎላችሁ ሁሉ እንዴት እንደታደለ ባለ ጠይቁ። ከዛ ጨመርኩበት እንደዚህ ወደዚህ ገለባብጬ ግልብጥ አደረኩኝ። ከዛ ገለባበትኩ።
ከዛ ውሃውን አጣፈፍኩበት ማለት ነው። የስጋውን ውሃ ጨምሬበት አጣፍፌ እያችሁ እዚህ ጋር በማጣሪያ አጣፍፌ ስጋው ማለት ነው። ያ የሰላጣ እንትን አጥቤበት ነው። እሺ ሌላ ነገር እንዳይመስላችሁ ቃጣሉ። አሁን እኔ ራሱ ልብ ያልኩት የሰላጣ ሰርቼ ነበርና የሰላጣውን ቅጠሎቹን አጥቤበት ነው እንደዚህ የሆነው ማለት ነው። እንደዚህ አድርጌ ጣርኩት። ከዛ ውሃው ደግሞ እስኪጣፈፍ ጠብቅና ከዛ ምንድነው የጨመርኩበት አተር ነው የሚባለው በእኛ፣ በእነሱ ሞስ የሚባለውን ውሃ ስለሚያንሰኝ ጨመርኩ በደንብ። ያው ሩዙን መብሰል አለበት ማለት ነው በደንብ አያችሁት። እንደዚህ አድርጌ ከዛ ቁጭ አድርጌው ትክ ለትንሽ ጊዜ ሲንተከተካል። እንደዚህ ተንተከተከ። ከዛ አያችሁ ሲንተከተክ ተንተከተክ ካላያችሁ ይሄንን ኦሞስ ከዛ ተንተከተከ። እዚያ ደግሞ ካሮት ፈቅፍቄ ነበረ ይሄን ኦሞስ እና ካሮቲን ደግሞ ከላይ ነሰንሰዋል። ከዛ ክድን አደርገዋለሁ ማለት ነው። ካሮቲንና እንትኔን መስንሽበት አያችሁ። ጆዘሬንም ነሰነስኩ። ከዛ እንደዚህ ነስነስ አድርጌ ከድኜ እስቀምጣለሁ ማለት ነው። ከዛ ለተወሰነ ሰዓት እስኪበስልኝ ማለት ነው። አያችሁት? እንደዚህ አድርጋችሁ ታስቀምጡ። ከሩዙ ጋር አንድ ላይ ይበስላል። እዚህ ጋር ደግሞ ሰላጣዬን ፍልፍል ምለወን ከእንትን ምንድነው ጠፋብኝ። በቃ ሰላጣ ቲማቲም ኪያር ምናምን ቆርጬ እዚህ ጋር ጆዘር አሁንም ፈቅፍቄ ቀይ ስር ነበረ። ከዛ ከስ ጀርጂር አናርጌ ከዛ ሶሱን ደግሞ ታውቃላችሁ ሎሚ ዘይቱን ጨው እና ገብስ ሮማን ነው ሶሱን ያረኩት ማለት ነው። እንደዚህ አርጌ ከዛ ሰላጣዬ ተዘጋጅቷል። ሰላጣዬ ተዘጋጅቶ እና እላችኋለሁ እዚህ ጋር ሰላጣዬ እንደዚህ ተዘጋጅቷል። አዘጋጀው ከስ ምናምን አርጌበት ሶሱን ያው ነግሬያችኋለሁ። ጨው ሎሚ እና ዘይቱን ነረኩት። ስላልተመቸኝ ነው ያላስገባውላችሁ ያላሳያችሁ ማለት ነው። ይቅርታ። በሌላ ጊዜ ደግሞ ባፍስ ከተመቸኝ ይዤላችሁ እመጣለሁ እሱን እንትን ማለት ነው። እና እንደዚህ አድርጌ ያዘጋጀው እዚህ ጋር ብቻ ይውልኝ ስበስል ማለት ነው። እንዴት አባቱ እንደሚያምር አያችሁት? ዘሩም እንትኑም ኦሞሱም ምንድነው እኛ አተሩም እና ሽምብራ እና እንደዚህ ያምራል። እና እንደዚህ አይነቱ አውላችኋለሁ። እና እንደዚህ መስራት ትችላላችሁ። ቀለል ባለው ሳይ እና ወዳችሁ ስለተከታተሉኝ አመሰግናለሁ።